ሰላም ጤና ይስጥልኝ። በሁሉም ዓለም የምትገኙ የጊዮን ድምጽ ቤተሰቦች የዕለቱን ዜናዎች ይዘንላችሁ እንቀርባለን። ለቤቱ አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤቱን እንድትቀላቀሉ እያልኩ ወደ ዜናዎቹ ይዣችሁ አልፋለሁ። የፋኖን መመሪያ የጣሱ ግለሰቦች በቁጥጥር ስር ዋሉ። የፋኖን መመሪያ የጣሱ ግለሰቦች በቁጥጥር ስር ዋሉ። እነዚህ ግለሰቦች ፋኖ ያስተላለፈውን መመሪያ ከመጣሳቸው ባሻገር ፋኖ እያደረገ ያለውን የህልውና ትግል ዋጋ በሚያሳንስ መልኩ የወንበዴው ብልጽግና አገዛዝ ዕድሜ ለማራዘም የተቋቋመው የምክክር ኮሚሽን በመሳተፍና በድብቅ ተልዕኮ አንግበው ሲመለሱ በወሎ ቤተ አማራ ጠቅላይ ግዛት ህዝብ በቁጥጥር ስር ውለዋል። በቁጥጥር ስር ከዋሉት ግለሰቦች ለማወቅ እንደተቻለው ይህ ምክክር ኮሚሽን የሚባለው ለሚፈለገው ዓላማ የመለመላቸውን ግለሰቦች እያንዳንዳቸው ከፍተኛ ገንዘብ እንደሚከፈላቸው ለማወቅ ተችሏል። በዚህም መሰረት ለሁሉም ተሳታፊዎች ከኮምቦልቻ እስከ ባህር ዳርና ላሊበላ ድረስ የደርሶ መልስ የአውሮፕላን ትኬት፣ በተጨማሪ ከካቢኔ በተመለመሉ ከፍተኛ አመራሮች ለእያንዳንዳቸው 50 ሺህ ብር ሲከፍላቸው ከተለያዩ ሴክተሮች ለተመለመሉ ግለሰቦች ደግሞ 13 ሺህ ብር በመክፈል የአገዛዙን ተልዕኮ እንዲያስፈጽሙ መመሪያ እንደሚያወርድላቸው ታውቋል። አሜሪካ በኤርትራ ጨምሮ በሌሎችም ሀገራት ያሉ ኤምባሲዎቿን ልትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የአገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘገበ። የፕሬዝዳንት ትራምፕ አስተዳደር አብዛኞቹ በአፍሪካ እና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንሲላዎች የሚዘጋ ሲሆን ከእነዚህም ውስጥ ጎረቤት ሀገር ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉ 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን የሮይተርስ የተመለከተ ሰነድ ያመለክታል። ከሚዘጉት ኤምባሲዎችና ቆንሲላዎች ባሻገር ኤምባሲና በርካታ ቆንሲላዎች በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልዕኮዎች በማዋሃድ መጠናቸውን የመቀነስ ሀሳብ አለ። ዶናልድ ትራምፕ ወደ ፕሬዝዳንት ከመጡ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰውን እንደሚቀንስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንሲላዎች የመዝጋት ሀሳብ ነው ያለው። አሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው።